ሰበር ዜና በፍቃዳቸው ከአሜሪካ ለሚወጡ ህገወጥ ስደተኞች ገንዘብ ሊሰጥ ነው። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ህገወጥ ስደተኞችን ለመያዝና ከአሜሪካ ለማባረር እየተገበረ ባለው እቅድ ውስጥ በፍቃዳቸው ለሚመለሱ ገንዘብ ሊሰጥ ነው። የአሜሪካ የሀገር ውስጥ ደህንነት ባለስልጣን ክሪስቲኖም ይህንን የመንግስታቸውን ሐሳብ ይፋ ሲያደርጉ እንደተናገሩት ከመታሰር ለመዳን በራስ ፍቃድ ከአሜሪካ ለመውጣት መወሰን አስተማማኝና ወጪ የሚቆጥብ መንገድ ነው ብለዋል። ይህንን ሐሳብ ተቀብለው ከአሜሪካ የሚወጡ ሰዎች አንድ ቀን በህጋዊ መንገድ ሊመለሱ የሚችሉበት ሁኔታ ሊመቻች እንደሚችል ፕሬዝዳንት ትራምፕ ለጋዜጠኞች ተናግረዋል። ዶናልድ ትራምፕ ባለፈው ጥር ወደ ስልጣን ከተመለሱ ወዲህ አወዛጋቢውን በጦርነት ጊዜ ጥቅም ላይ የሚውለውን ህግ ጨምሮ የተለያዩ ዘዴዎችን በመጠቀም ህገወጥ ስደተኞችን ማሰርና ከሀገራቸው ማስወጣት ጀምረዋል። ነገር ግን አንዳንዶቹ እርምጃቸው ህጋዊ ጥያቄ ተነስቶባቸዋል። አሁን በቀረበው በራስ ፈቃድ ገንዘብ ተሰጥቷቸው ከአሜሪካ ለመውጣት የሚመዘገቡ ሰዎች በኢሚግሬሽን ህግ አስከባሪ ተይዞ ከሚታሰሩት መካከል እንዳይካተቱ እንደሚደረግ የሀገር ውስጥ ደህንነት መስሪያ ቤት ባሰራጨው ጋዜጣዊ መግለጫ ላይ ጠቅሷል። ውድ የቻናላችን ቤተሰቦች ስላዳመጣችሁን ከልብ እናመሰግናለን። የዛሬው ዜና ምንጫችን ከቢቢሲ ነው። እንዲሁም ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑን ከልብ እየጠየቅን ሁላችሁም ባላችሁበት መልካምን ሁሉ እንመኝላችኋለን። ለሁላችሁም መልካም ጊዜ ይሁንላችሁ።